ጃዊ ላይ የአብይ አህመድ ቅጥረኛ ሰራዊት ቁስለኛ አመራሮችን በሄሊኮፕተር መነሳታቸው ተገለጸ። የአረመኔው አብይ አህመድ ሰራዊት ድባቅ በመመታቱ 12 ከባድ ቁስለኛና ከ25 በላይ ሙት ማድረጉን ፋኖ አስታወቀ። የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ 102ኛ ኮር የፋኖ አባላት በርካታ ቀጠና ማስለቀቅ መቻላቸውን ገለጹ። የ109ኛ ኮር 88ኛ ክፍለ ጦር በጠላት ላይ ባደረገው ጥቃት ሰብአዊና ቁሳዊ ኪሳራ አድርሷል ተባለ። አክብሮታዊ ምስጋናችን በያላችሁበት ይድረሳችሁ የአማራ አዲስ ሚዲያ ተከታታዮች፣ እነዚህንና ሌሎቹን ዝርዝር መረጃዎች ይዘናል። አብራችሁን ቆዩ። የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ 102ኛ ኮር የፋኖ አባላት በርካታ ቀጠናን ማስለቀቅ መቻላቸውን ገለጹ። በባህር ዳር ዙሪያ በተደረገው ኦፕሬሽን ጭስ አባይ፣ ደና ማርያም፣ አንዳንሳ፣ አንጎባ ሲለቀቁ በአዲት ቀጠና ደግሞ ሌንሳ ባታ ካረመኔው ሰራዊት ነፃ ማድረግ ተችሏል። በሌላ ዜና 206ኛ ኮር ጃማ ከተማ ላይ ድል ተቀዳጅቷል። በአንበር ከተማ በቅርብ ርቀት በምትገኘው ጃማ ከተማ ላይ ጥቃት የፈጸመው 34ኛ ክፍለ ጦር ድልን ተቀዳጅቷል። በውጊያውም የወረዳው አመራር የሆነውን አዲሱ አለምነህን ጨምሮ በርካቶችን ማስወገድ መቻሉ ገልጿል። በተያያዘ ዜና ጠላት በደረሰበት ምት ምክንያት እየከዳ ፋኖን እየተቀላቀለ ይገኛል የተባለ ሲሆን 6 የመከላከያ አባላት ከነ ቡድን መሳሪያቸው ተቀላቅለዋል። 3ቱ 201ኛ ኮርን፣ 2ቱ ደግሞ 206ኛ ኮርና አንዱ ደግሞ የ102ኛ ኮርን መቀላቀላቸው ነው የታወቀው። የ109ኛ ኮር 88ኛ ክፍለ ጦር በጠላት ላይ ሰብአዊና ቁሳዊ ኪሳራ አደረሰ። ከምዕራብ ጎጃም ቡሬ ዙሪያ ወረዳ ቆጭ ከተማ እየመሸገው ያገዛዙ ዘራፊና ጨፍጫፊ ሰራዊት ወደ ወንበርማ ወረዳ ወይንማ ቀበሌ የተለመደ አርሶ አደሩ ላይ የዘረፋ ተግባሩን ለመፈጸም ከንጋቱ 11 ሰዓት ተኩል ጀምሮ የተንቀሳቀሰ ሲሆን የጠላት መቅጫ ይበገረው የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ 109ኛ ኮር 88ኛ ክፍለ ጦር በፈርጣማ ክንዱ አቅምሶና ደቁሶ እያሯሯጠ መልሶ ከቀበሮ ጉድጓዱ ከቶ ተመልሷል። የክፍለ ጦሯ ኮማንዶ ዩኒት 5ኛ ሻለቃ ሽንዲ ከተማ የመሸገውን ጠላት ከኩለ ቀን በኋላ ካምፕ ላይ እያለ ተስባ በመጠጋትና ጥቃት በመክፈት ሙትና ቁስለኛ አድርገዋለችም ተብሏል። ጃዊ ላይ የአብይ አህመድ ቅጥረኛ ሰራዊት ቁስለኛ አመራሮችን በሄሊኮፕተር መነሳታቸው ተገለጸ። ለ8 ተከታታይ ቀናት በጀግኖች የአማራ ፋኖ ብርቱ ክንድ የተወቃው የአብይ አህመድ ወንበር አስጠባቂ ሰራዊት አመራሮቹ ለጊዜ ከሞት የተረፉት ቁስለኞችን መውጫ አጥተው ትላንትና አመሻሹን በሄሊኮፕተር ተነስተዋል። የአዋበል ወረዳ ስልጠናና ክሎት ምክትል ኃላፊ አዲሱ አለምነህ በተገደለበት ውሎ 206ኛ ኮር 34ኛ ክፍለ ጦር ማምሻውን ድል ተቀዳጅቷል። በሉማሜ ከተማ ከሌሊቱ 6 ሰዓት በተፈጸመ ድንገተኛ መብረቃዊ ጥቃት የአዋበል ወረዳ ስልጠናና ክሎት ምክትል ኃላፊ የነበረው አዲሱ አለምነህ በ206ኛ ኮር 34ኛ ክፍለ ጦር በተወሰደበት እርምጃ በመኖሪያ ቤቱ ተገድሏል። በጨለማ ካሪውን በቦምብ ያጋዩት 34ኛ ክፍለ ጦር ከቀኑ 9 ሰዓት እስከ 12 ሰዓት በጃማ ከተማ ባደረጉት ለአስጨራሽ ትንቅንቅ የአረመኔውን ሰራዊት ድባቅ በመምታት 12 ከባድ ቁስለኛ ከ25 በላይ አስክሬን ለጠላት አሸክመውታልም ተብሏል። ከደብረ ማርቆስ ደጀን ባለው አውራ ጎዳና መሃል በምትገኘው ስትራቴጂካዊ ከተማ በሆነችው ሉማሜ ከተማ በሌሊት አስደናቂ ኦፕሬሽን የፈጸሙት የ34ኛ ክፍለ ጦር ነበልባሎች በድጋሜ ከምሽቱ 12 ሰዓት በሉማሜ ከተማ በመሸገው ጠላት ላይ በከፈቱት አውደ ውጊያ እስከ ምሽቱ 2 ሰዓት ተፋልመው ጠላትን አነባብረው ወጥተዋል። በሉማሜ ሚካኤል ቤተክርስቲያን አቅራቢያ በተደረገው ውጊያ በርካታ ጠላት የተወገደ ሲሆን የአረመኔው ሰራዊት የከተማዋን ወጣቶች እያፈሰ ይገኛልም ነው የተባለው። በዚህ ለአስጨራሹ የጨበጣ ውጊያ 206ኛ ኮር 34ኛ ክፍለ ጦር ድል የተቀዳጀ ሲሆን የኮሩ አሃዶች በጃዊ መተከል በተደረገ ትንቅንቅም እየተፋለሙ ይገኛሉ ነው የተባለው። ጀንበር የጠለቀችበትና ጣረሞት ላይ ያለው የብልጽግና የመጨረሻ ያለውን እርምጃ እየወሰደ ንጹሃንን እየጨፈጨፈ ንብረትም እያወደመ ነው ተብሏል። ሽንፈቱን በተግባር የተረዳው ተደኛ ስብስብን የከሞት ሰርዶ ይብቀል ነውና የቻልኩትንና ያገኘውትን የአማራና አማራን አጥፍቼ ነው በማለት ሲያጠፋ አመታቶች አስቆጥሯል። ዛሬ ግባተ መሬቱ ሲቃረብ ደግሞ በክፋት ላይ ክፋት፣ በጭካኔ ላይ አረመናዊነቱን በንጹሃን ላይ እያሳየ ይገኛል። በዛሬው ዕለት ደቡብ ወሎ ወራይል ወረዳ ላይ የ3 አርሶ አደሮች ቤት ከነሙሉ ንብረት ቤንዚን አርከፍክፎ ያቃጠለ ሲሆን ቤት ንብረታቸውን ከተቃጠለባቸው አርሶ አደሮች መካከልም አቶ አያሌው አህመድ 2 የቆርቆሮ ቤት እንዲሁም አቶ አሊ የማም 3 ቆርቆሮ ቤትና አቶ ከበደ መሐመድ 2 ቆርቆሮ ቤት ይገኙበታል ነው የተባለው። የሶስቱ አርሶ አደሮች ከነሙሉ ንብረት በሀገር አፍራሽ ብልጽግና ራሱን ጥምር ጦር ብሎ የሰየመው የአብይና ሽመልስ አማራን የማጥፋት የማቆርቆዝ የማዳከም ልዩ ተልዕኮ የተሰጠው ተላላኪ ቡድን አማራ መቼም የማይረሳውና ይቅር የማይለው ነውር እየፈጸመ ይገኛል። በመጨረሻም ከፋሽስቱ ብልጽግና አገዛዝ ጋር ሆናችሁ ወገናችሁን የአማራን ህዝብ ላይ የዘር ማጥፋት እየፈጸማችሁና ቤት ንብረት እያወደማችሁ ያላችሁ ኃይሎች ያለውን ነባራዊ ሁኔታ በመረዳት ከድርጊታችሁ እንድትቆጠቡና ከህዝብ ጎን እንድትቆሙ ሲል ፋኖ መልእክቱን አስተላልፏል። የተከበራችሁ አድማጭ ተመልካቾቻችን የዕለቱ አበይት ዜናዎች እስካሁኖቹ ነበሩ። በሌላ የዜና ሰዓት እስከምንገናኝ ጤና ይስጥልኝ።